ዎች እንዴት ናችሁ? በዚህ ቪዲዮ ዛሬ ማሳያችሁ ስለ ኢንቪቴሽን ነው። ስለ ኢንቪቴሽን ሙሉ ማብራሪያ እንዴት ኢንቫይት አድርገን ከሰዎች እስከ $16 ድረስ እንዴት መቀበል እንደምንችል ነው ማሳያችሁ። በዋነኝነት በዚህ ቻናል የሚተላለፈው ስለ ፖፖ እና ስለ ፖፖ ላይቭ አልጎሪዝሞች ነው የሚተላለፈው። ቤታችንን ሰብስክራይብ እያደረጋችሁ የቤተሰብ አባል በመሆን ስለ ፖፖ ላይፍ አዳዲስ መረጃዎች በሚመጡበት ጊዜ የሚለቀቅበት ቻናል ነው። በመጀመሪያ እዚህ ጋራ ኢንቫይት ለማድረግ ወይም ደግሞ ሰዎችን ለመጋበዝ የምንጠቀምበትን ሊንክ እንዴት ደግሞ ያኚ ያወረዱ ሰዎች እንዴት ተጠቅመው እኛ ኢንቪቴሽኑን እንደምንጠቀም ነው የማሳያችሁ በዚህ ቪዲዮ። በመጀመሪያ ፕሮፋይላችን የፖፖ ላይፍ ፕሮፋይላችን ጋር ከገባን በኋላ እዚህ ጋራ ኢንቫይት የሚል አለ። አንድ ጊዜ ኢንቫይት የሚለውን እንነካለን። ኢንቫይት የሚለውን ከነካን በኋላ የኢንቫይት ጥቅሞችን እንዴት ኢንቫይት ሊንክ እንደሚላክ አንድ በአንድ እስከነሩሉ አብራራላችኋለሁ ማለት ነው። ኢንቫይት ሁለት አይነት መንገዶች አሉ። የመጀመሪያ ሊንክ ልከን ሲሆን፣ ሁለተኛ ደግሞ አይዲ ነምበራችንን በመስጠት ወይ ደግሞ ሎጊን አንድ ሰው ሎጊን በሚያደርግ አዲስ በሆነ ስልክ ወይም ደግሞ ሎጊን እያደረገ ባለ ስልክ ስም፣ አሻራው ስም፣ ፕሮፋይሉን፣ የተወለደበትን ዓመተ ምህረት፣ ጾታውን የሚሰጥበት ቦታ ኢንቫይተር የሚል አለ። ኢንቫይተር በሚልበት አይዲውን እዛ ጋራ በማስገባት የራሱን አይዲ በማስገባት በዛ መንገድ ኢንቪቴሽን ማግኘት ይችላል። አንደኛ። ሁለተኛ ደግሞ ሊንክ ልኮ ነው። ይህን ሊንክ አላላክ ደግሞ አሳያችኋለሁ። እዚህ ጋራ ኢንቫይት ነው የሚል አለ። አንድ ጊዜ ኢንቫይት ነው የሚለውን እንነካለን። ስንነካ እዚህ ጋራ 5 አይነት ሼር የሚሉ 5 አይነት ነገሮች አሉ። እነዚህ 5ቱንም እናስቀምጣለን። ኮፒ ያደረግን ወይም ደግሞ ሼር ለሰው እናደርጋለን። ኮፒ አድርገን አንድ ቦታ ማስቀመጥ እንችላለን። አሊያም ደግሞ ሼር አድርገን በዋትስአፕ ወይም ደግሞ በኢሞ ልከን ሰዎችን መጋበዝ እንችላለን ማለት ነው። ለምሳሌ ሼር የምትለዋን እነካታለሁ። እዚህ ጋራ ሼር የሚለውን ከነካው በኋላ እዚህ ጋራ በዋትስአፕ ወይም በቴሌግራም በኢንስታግራም በፈለኩበት አካውንት እንድልክ አማራጭ ይሰጠኛል። እዚህ ጋራ መክቼ መላክ እችላለሁ ወይም ደግሞ እዚህ ጋር ኮፒ በማድረግ ሄጄ ለምፈልገው ሰው ፔስት ማድረግ እችላለሁ። ለምሳሌ እኔ አሁን በቴሌግራም ለምፈልገው ሰው መላክ ከፈለኩኝ አንድ ጊዜ ቴሌግራሙን እንዲህ እያደረኩኝ ሼር እያደረኩኝ ለምፈልገው ሰው መላክ እችላለሁ በዚህ መልኩ ማለት ነው። ፔስትን ኮፒ ማድረጋችሁ እንደዚህ ጫና አድርጋችሁ ፔስት እያደረጋችሁ መላክም ትችላላችሁ። እንዲህ ያደረጋችሁ በዚህ መልኩ መላክ ትችላላችሁ ማለት ነው። በዋነኝነት ደግሞ እንዴት ኢንቪቴሽኑ እንደሚሰራ እንዴት አድርጋችሁ ደግሞ ገንዘቡን እንደምታገኙ በደንብ ማወቅ አለባችሁ። ይህንን ለማወቅ ደግሞ እዚህ ጋራ ሩል የሚል አለ። በአማርኛ የምትፈልጉ በአማርኛ ማስደረግ ትችላላችሁ። እዚህ ጋር ደግሞ በእንግሊዝኛ ያላችሁም ደግሞ በእንግሊዝኛ ገብታችሁ ማንበብ አለባችሁ። እዚህ ጋራ ምን ይላል? አጠር አድርጌ ስናገር አንድን ሰው እዚህ ጋራ አንድ ጓደኛችን አፕሊኬሽኑን አውርዶ ወይም ደግሞ ሎጊን አድርጎ በመጀመሪያ ጊዜ ይላል። በመጀመሪያ ጊዜ ምዝገባ ሲያጠናቅቅ ወይም ሊንክ ተልኮለት አፕሊኬሽን አውርዶ ሲገባ የተሳካ ይሆናል። ወይንም ደግሞ ቅድም እንዳልኳችሁ ኢንቫይተር አይዲ ያልኳችሁ ወይ ደግሞ እዛ ጋር አይዲያችሁን ሰጣችሁ ያ ሰውዬ ሲከፍት ወይ ደግሞ ያቺ ስትከፍት ኢንቪቴሽኑ ይሳካል ማለት ነው። እዚህ ጋር ደግሞ በደንብ ማወቅ ያለባችሁ ነገር ኢትዮጵያ ላይ በብዛት በተመሳሳይ ኔትወርክ ሲሆን አይሰራም። ለምሳሌ በአንድ ቤት ውስጥ በተመሳሳይ ኔትወርክ ወይ ደግሞ በተመሳሳይ ዋይፋይ ከከፈቱ ላይሰራላቸው ይችላል። በተመሳሳይ ኔትወርክ ላይሰራላቸው ይችላል ማለት ነው። እዚህ ጋር ዝቅ ስናደርገው እዚህ ጋር የሚጋበዙ ሰዎች መሆን ያለባቸው ነገሮችን እዚህ ጋር ይጠቅሳል። እዚህ ጋር ኢንቫይቲስ ሞስት ኢዘር ናው ዩዘር ፈርስት ታይም ሬጅስትሬትስ የሚጋበዙ ሰዎች መሆን ያለባቸው ነገሮች ይላል። ሁለት አይነት ሰዎች አሉ። ሁለት አይነት ሰዎችን መጋበዝ እንችላለን። በመጀመሪያ አዲስ ገና አፕሊኬሽኑን አውርዶ ማያቅ መሆን አለበት። ስልኩ ላይ ተጭኖ ማያቅ መሆን አይነት ሰው መሆን አለበት የሚጋበዘው ሰው። በሁለተኛ ደግሞ ያ ሰውዬ አፕሊኬሽኑን አውርዶ ተነስቶ የፊት አሻራ ሳይሰጥ ለ90 ቀናት ወይ ደግሞ ለምሳሌ አፕሊኬሽኑን ዳውንሎድ አደረገ ከዛ ከፍቶት ብቻ አይቶት ወጣ። ለ90 ቀናት ሙሉ አልተጠቀመም ያ ሰውዬ። እነዚህ ሁለቱ ሰክሰስፉል መሆን ይችላል። ምን ማለት ነው? የተሳካ ኢንቪቴሽን ማግኘት ይችላሉ እነዚህ ሁለቱ ሰዎች። እዚህ ጋር ይኸውና እንደዚህ ይላል ለ90 ቀናት inactive for 90+ days። ይሄ ሰውዬ ለ90 ቀን ሙሉ ይሄ አፕሊኬሽን ውስጥ ገብቶ አያውቅም። ለዚያ ሲል አፕሊኬሽኑ ከእንደገና ሎጊን አድርጎት አፕዴት መደረግ ካለበት አፕዴት አድርጎ ወይ ደግሞ ሊንኩን ነክቶ ኢንቫይተር ወይም ደግሞ ኢንቫይተር አይዲያችሁን ጽፎ ከእንደገና በአዲስ ቢከፍት እነዚህ ሁለቱ ሰዎች ይሳካላቸዋል። ይህ ማለት ኢንቪቴሽኑን ማግኘት ይችላሉ እነዚህ ሁለት ሰዎች ይላል። እሺ how to earn rewards እንዴት ነው ሪዋርዳችንን ገንዘቡን የምናገኘው? እንዴት ነው ዶላሩን earn የምናደርገው የምናገኘው ይላል እዚህ ጋር if the invitees completes face authentication in the following tasks ይህ ማለት የኢንቪቴሽን ሪዋርዱ ወይ ደግሞ ዶላሩን ለማግኘት የፊት አሻራ መስጠት አለበት። and the following tasks ታስኮችን መከተል አለበት ወይም ደግሞ ታስኩን መስራት አለበት። ላይቭ መስራት ካለባት የፊት አሻራዋን ሰጥታ ላይቫ መግባት አለባት። ተግባባን አይደለ? ላይቫን መግባት አለባት ያቺ ልጅ ይላል።
the host only counts 3 hours of the broadcast towards the total per day ቢያንስ በቀን ውስጥ ለ3 ሰዓት ያክል ላይቭ ላይ መቀመጥ አለባት ለ3 ሰዓት ያክል ገባችሁ አይደል? የፊት አሻራ ከሰጣች በኋላ አፕሊኬሽኑ ሰክሰስፉል ከሆነ በኋላ ሪዋርዱን ዶላሩን ለማግኘት 3 ሰዓት መቀመጥ አለባት ይላል። ሁለተኛ ላይ ደግሞ እዚህ ጋር እንደ ትልቅ ማስጠንቀቂያ የሚሰጠው በሁለተኛ ደረጃ ኢንቪቴስ ፍሌክስ አስ ኢንቫሊድ ዊል ናት ኮንትሪቢዩት ኤኒ ፖይንትስ። ይህ ማለት የዛች ልጅ ላይቫን በስትክክል የምትሰራ ከሆነ እስከ 7 ቀን በስትክክል መስራት አለባት። አሊያም ደግሞ ከፍታ ብቻ 1 ቀን 2 ቀን ሰርታ ቢቋረጥባት አይሰጣትም፣ ፖይንት የሚባል አይሰጣትም። ይህ ማለት ዌልካም ሪዋርዷን አይሰጣትም ማለት ነው። አጠር አድርጌ በኋላ ላይ ሰመሪ አደርግላችኋለሁ። እዚህ ጋራ ያስቀምጣቸው ታስኮች አሉ ለ7 ቀንና እስከ 30 ዴይ ለ30 ቀናቶች ያስቀመጡ ሪዋርዶች አሉ። እዚህ ጋራ 1 ሰዓት በሳምንት ውስጥ ለ1 ሰዓት ስትሰራ 10,000 ፖይንት ታገኛለች። ይህ ማለት $1 ታገኛለች ይላል እያለ ለ7 ቀን ውስጥ እስከ 12 ሰዓት መቀመጥ አለባት ይላል። ሶ ለ7 ቀን 12 ሰዓት መቀመጥ ማለት በየቀኑ ለ3 ሰዓት ላይቫን መቀመጥ አለባት ያቺ ልጅ ማለት ነው። ያቺ ልጅ ላይቭ መቀመጥ አለባት። በምትቀመጥበት ጊዜ ታገኛለች ማለት ነው። 1 ሰዓት በምትቀመጥበት ጊዜ $1,000 1 ሰዓት በምትቀመጥበት ጊዜ $1፣ 3 ሰዓት ስትቀመጥ በሳምንት ውስጥ $1 እያለ በ12 ሰዓት ቢያንስ በሳምንት ውስጥ $6 ድረስ ይከፍላታል ማለት ነው። ይሄ በየቀኑ ለ3 ሰዓት ላይቭ ላይ ስትቀመጥ ለአንድ ሳምንት $6 ይከፍላታል ማለት ነው። እዚህ ጋር ደግሞ ዝቅ ስናደርግ እሺ እዚህ ጋራ ለ30 ቀን የሚሰጠው ነው። ለ30 ቀን የሚሰጠው ደግሞ እንዴት ነው? ይህ ማለት $9.8 ደግሞ እንዴት እንደሚሰጥ እዚህ ጋራ አሳያችኋለሁ። ለ7 ቀን $6 ብያለሁ። እዚህ ጋር ደግሞ ለ30 ቀን ደግሞ እንዴት እንደሚሰጥ አሳያችኋለሁ። እዚህ ጋር ለ30 ቀን ያ ሰው ኢንቫይት እያደረገ ብዙ ሰዎችን እያስገባ በሄደ ቁጥር ዶላሩን ባሳደገ ቁጥር እንደዛውም ደግሞ ከፕላትፎርሙ የሽልማት አለው ማለት ነው። ሪዋርድ ይሰጠዋል። ይህ ሪዋርድ በ30 ቀን ውስጥ ሲያሳድግ $0.1 ይህ ማለት 1000 ፖይንት በፖፖ 1000 ፖይንት እንደዛ እያለ ገቢውን ባሳደገ ኢንካሙን ለፕላትፎርሙ ባሳደገ ቁጥር የሚሰጠው ሪዋርድ ነው ማለት ነው። ይሄው ኢንካሙን በሚያሳድግ ጊዜ 0.5 እያደገ ወደ $1፣ $5፣ $10 እያለ $20 እስከ $200 ድረስ ማግኘት ይችላል ማለት ነው። ሰዎችን ኢንቫይት እያደረገ ማለት ነው። ሰዎችን ኢንቫይት በማድረግ ገቢ ማግኘት ይቻላል በዚህ መንገድ ማለት ነው። እና እዚህ ጋራ ማይ ሪዋርድ አለ። እኔ ሰዎችን ኢንቫይት 8 ሰዎችን ነበር እስከዛሬ ኢንቫይት ያደረኩት። ኢንቫይት ካደረኳቸው ደግሞ 61,000 ፖይንት ነው ያገኘሁት ማለት ነው። ላይክ እዚህ ጋር ሪሲቭድ የሚል ይመጣላችኋል። ኢንቫይት በምታደርጉ ጊዜ እዚህ ጋር ሪሲቭድ በሉ ይላችኋል። እዚህ ጋር ፖይንታችሁን ያስቀምጥላችኋል ማለት ነው። እዚህ ጋር ደግሞ ኢንካም ራንክ ይላል። እንደ አፍሪካ እዚህ ጋራ አፍሪካ ላይ እንደሚወዳደሩ ሰዎችን ኢንቫይት እያደረጉ ፕሮሞሽን እየሰሩ ሰዎችን እዚህ ጋራ እያመጡ የሚሰሩ ሰዎች ይኸው የሚሰጣቸው ምንድነው ኢንካም ወይ ደግሞ የሚያገኙት ገቢ ፕላትፎርሙም የሚሰጣቸው ሪዋርድ ነው። እዚህ ጋር እንደ ራንክ አድርጎ ያመጣው። ያልገባችሁ ነገር ካለ በቪዲዮ ኮሜንት ስር ማስቀመጥ ትችላላችሁ።